ከአረቦች ነው የምትደበቀው መሰለኝ። ወንጀል ሰርታል አረብ ሀገር። እኔ ከአረብም ከምንም ሳይ ፊቴ ካሜራውን አይቀበልም። ምሳሌ ካነሳ ካሜራውን ያንተ ፎቶ ብሎ የሚለጥፉት ሰከራ መለገጣ አሳሚት መስሎ ያንተ ነው። አንዳንድ ጊዜ የሚለጥፉት ፎቶዎችን ያስቁኛል። 38 ፎቶ እኮ ነው የሚለጥፉ ጄኔራል። ሞጣን ዱባይ ላይ ፎቶ ስታነሳ እሱ አላወቀም አንተን እንደዚህ አፉን ከፍቶ ሲተኛ ያውቃል። እና ካወቀ ለምንድን ነው ፎቶ ሲለጠፍ ይሄ እሱ ነው ወይም አይደለም ብሎ ማያወራ? እናቱ ትበደ ሞጣ ራሱ ችግር አለ። አላየኝም ኖ እኔ መሆኔን አላየም ጄኔራል። በድብቅ ነው ያነሰከው። አንተ ነፍስም ትገላለህ በእንደዚህ እኔ መሆኔን እኔ ካንተ ጋር የሚነካካ ሰው ይገርመኛል እውነት ለመናገር። ስማ ሞጣ እኮ አዳምጠኝ፣ እንዳንተ ያልተማረ ድንቆሮ ነው፣ ባፉ ብቻ የሚያራ ነው። እኔ የተማርኩ ሰው ነኝ። አንተ ብትማር ፍየል ትጠብቃለህ? አረብ ሀገር ቪዲዮ ዘግተው ቀበቶ እኮ የምታዞረው ደቡብ አፍሪካ ቀበቶ። አሁን ቀበቶ እኔ እያዞርኩ ነው እንደ ይከካም። እኔ በአባቴ መኖሪያ ውስጥ ምኖር ሰው ነኝ። ኧረ እባክህ እንደዛ ነው የሚሰማህ። እኔን አትንከኝ ጆከር፣ አትንከኝ። እናትን እየነካኝ እኮ ነው አንተ ራስህ። አትንከኝ። እናት አትጥራ። እናት ምን አረገች? አንተ ምን አይነት አትንከኝ። እኔ አሁን የተከበረ ሰላም እያወራን ማንንም መወከል አችልም። ጊፍት አይሰራም ምናምን አትበሉ። ጊፍት አይሰራም። ጊፍትህን ይዘህ በኋላ ላይፍ ሲገባ ለሱ ስጥ። ይከካም እዚህ ጊፍት አይሰራም። ሶሪ አሁን እኔ እናንተ መጣላት ሳይሆን ያችን ጉንዳን የምታክል እችን የሸርሙጣ ልጅ ሀቢባ እኔን ንቃለች። በናቀችው ልጅ ተንቀሃል። እንዴት ተማርክ? የተመራመርክ ትልቅ ከብት ተንቀሃል እኮ ነው የምልህ። አንተ ቦቲ በካልሲ አድርጋ ፍየል አትጠብቅ ጆከር። አምተልኝ ደግሞ ከእንትና ጋር ጌም ይዛል አሉ። አይሰለቻችሁም? ህዝብን መበዝበዝ ምናምን ስላልኩ ነው። አሁን አንተ ግን ለማኝ ጊፍት ምን አንሶ ጊፍት ይጫወታለህ? ሙሉ ገዝተው አዳምጥ አንተ። እኔ ሳከብርህ መከበር አትንካኝ ትለኛለህ፣ ስነካህ ታለቅሳለህ። አትንካኝ አልነካም። አሁን እኔና አንተን ያገናኛ የሀቢባ ጉዳይ ብቻ ነው። ምንም ያገናኛ የሀቢባን ጉዳይ እንጨርሳል። ለስንት ቀን እንፈራረም? ስለዚህ አሁን እኔ አካውንት አክቲቭ መሆን አለበት። አክቲቭ አስደርግልሃለሁ። በኋላ ደውል፣ ሊንክ ልክልሃለሁ። እሱ ሊንክ ትጫናለህ። ከ4 ሰዓታት በኋላ ይከፍትልሃል። ኦኬ በቃ እንደዛ ካረክ እኔም ሀቢበን አንተ ኖርክም አልኖርክም ትቀጠቀጣለች በእኔ ዘንድ። ጀማዎች ለስንት ቀን እንፈራረም? አንድ 5 ቀን አይበቃም? እሷን ለመቀጥቀጥ 5 ሰዓት ይበቃታል። 5 ቀን ሳይሆን 5 ቀን ለዛች ፕሮግራም ትይዣለሽ። ሶሪ 5 ሰዓት ለዛች። አሁን ፌስቡክ ላይ ተቆርጦ ይለቀቃል፣ ዩቱብ ይቆረጣል፣ ይደርሳል። እናቷን ልብደ እቺ ሹጣም እኔን ንቀሻል በናቅሹ እጅ ጀኑዬ ሶሪ ስላላወቅኩ ነው በይ። እኔ ከቤኪ የሚበልጥ ሰው ነኝ። ቤኪ በኔ ስለማምነው በነገራችን ላይ በእውቀትም በሁሉም ነገር ከሱ ትበልጫለሽ። አጀኑ ከሱ አይደለም ባክ አንተ እኔ ካንተን ባልጣለሁ። ግን መጠበቅ ይውቅና መሰልክ እንደ ማየብ ዳናዋ እኔ ዲወጣ ነው እንገናኛለን። ሳትሳደብ አንተ በክት ሳትሳደቡታ ጌታን እኔ ካወጣው አልሰድብም። አዳምጥ፣ በሰላም ቻው ተባብለን ያዳምጠኝ። ይመችሽ በቃ እኔ አከብራለሁ። ይመች አትስደብ በቃ እሺ። ይመች። ሞራልሽን አለቃሽ። ያማ ሞያ ምን አባ ሞራል ነው የምትነካው? ቴንክ ዩ ሂድ። እኔ ስላልነካኝ አልነካም። ከነካ ተቆርጦ ይላክልኛል። ሶሪ። አንተንም በአንተ በስተጀርባ ያሉትን ወንበዴዎችንም ጭምር ነው ማስቀየመው። ጆከር እኔን አትንካኝ፣ አልነካም። አከብራለሁ፣ አክብረኝ። ሀቢባ የምትባይ መሀይብ አገኝሻለሁ። እኔ አሁን ነገሮች አሁን ይሄኔ ተቆርጦ ይፖስታል። ሲቆረጥ ያን የቀራ እግሪሽንም ቆርጣለሁ ማለት ነው። ስለዚህ አንድ ጊዜ እስኪ ኮፒ ሊንክ አድርጉ ውዶች። የኢትዮጵያ ብሔር ብሔረሰብ አንድ ኮፒ ሊንክ 5000 ያስገቡ እስኪ። ሊወጣ ነው፣ ቶሎ በለው። የአራዳ ልጆች ሂዱበት፣ ኮፒ ሊንክ ሂዱበት። ከዲሪን ላስገባ። ቆይ ጆከር አንተ እናክቷል አይደል? የሆነ ጊዜ ያው ይፈራል። እኔን እኮ በጣም ነው የሚፈራ። እናቱ ትበደ የከዲር የሚባል ቫይረሳም እንዴት ጆከርን ትነካላችሁ? እየነገርኩ ኪዱ
ኮፒ ሊንክ እያረጋችሁ ቶሎ በሉ 5000 ያስገቡ። አትሳደብ። እሺ አልሳ አቤት ሰላም፣ እንዴት ነሽ? እንዴት ነህ? አለሁልሽ። የት ተገልጅ ነሽ? ሲታምሪ አዲስ አበባ። አዲስ አበባ የት? ለቡ ኪዱ። አቤት አይሰማም? ይሰማል። ለራስሽ ጉራጌ ክልል የሚኖር የእንሰት ኮባ መስለሽ አዲስ አበባ ስትይ አይሰለችሽም? ምን ነው አንቺ አዲስ አበባ የሚመስለው? አንተም አልተባልክ አንተ ጭራሮ ነው። አትሳደብ። እኔ ስድብ አልወድም። እሺ ፎሎ አድርገኝ እስኪ። አዲስ አበባ ትዳለች። ስድብ አልወድም እኮ አንተ ቁሪማ የሆንክ ሰውዬ። አንተም ገና አፍን ሳትፈታ አዲስ አበባ ነው የምኖረው ብለሃል። አንተ እኔ ቆይ ኪዱ አትሳደብ። ፎሎ መልሽና አትሳደብ። ኩርባት መስለሽ አዲስ አበባ የአዲስ አበባ ቸከሰላዋስ እንደዚህ ነው እንዴ? ቆይ ኮሜንት አታንብቢ አንቺ። ምን ኮሜንት አታንብቢ? እሺ ቤባዬ እሺ ኮሜንት አታንብቢ። ኪዱ ምንድነው ኮሜንት አታንብቢ? ምናምን አቤት ምን ላድርግ? ታረጋ እኔ እኮ ከአንዳንዴ አሳኪኝ አዲስ አበባ ናይት ያለሽ። ከየት ነው የሄድሽው አዲስ አበባ? ከእንዳንተ መቼም አፌን ካለ መፍታት ይሻላል። ምንድነው የሚለው ገጣው? ኖ እኔ አሁን ምን አለ መሰላ አማርኛ አለመቻል አያስፎግርም። እኔ ራሴ ሁለተኛ ቋንቋ አለኝ። ካንቺ ጋር ለመግባባት ነው። ምንም ሁለተኛ ቋንቋ የለህም። መጀመሪያ አማርኛን በስርዓት እንትን በል። ከመማር ከፈለክ እኔ ያስለምድሃለሁ አማርኛ። ፎሎ መልሽ። ግን ኩርባት መስለሽ አዲስ አበባ ላይ ስትይ የእንሰት ኮባ ታውቃለሽ? የሊስትሮ መጥረጊያውን ሰው ከኔ ጋር እኩያ አይደለም። አንተ ሽማግሌ እኩያ አይደለም። እኩያን ይበላል። ተረጋጋ። እኩያ አይደለም ትላለሽ እንደ ቂጥሽ ለሽበታ ወጥተሽ ተረጋጋ። አትሳደብ። በኢየሱስ ስም እኔ ስድብ አልወድም። አትሳደብ። ኖ እዚህ ጋር ሲናገሩ ማለት ኦፍ ኮርስ ልክ ናችሁ እያልኩ እያበረታታው ነው። እሺ ምን አድርጊ ነው? በጸባይ ሰላም ስላልኩት ነው እንዴ? ሃይ ኖ እኔ ከአንዳንዴ እኮ ነው ያስደነገጥሽኝ። አዲስ አበባ ነኝ። ምን እሺ አዲስ አበባ ነው ከአንዳንድ እኮ አዲስ አበባ ምንድን ነው የሚመስለው? ሲጀመር የሚመስላል አዲስ አበባ አሁን ያንቺ ሙሉ አዲስ አበባ የአዲስ አበባን ሴት አታሰድብ። ገረድ ነበርሽ እንደ አዲስ አበባ ከክፍለ ሀገር መጥተሽ አንተ መጥረጊያ አቋም ስነ ስርዓት ነው ያዝ። እኔን አትስ እስኪ ጋይስ 1300 ሰው አላችሁ። እቺ አሁን አዲስ አበባ ሴት ትመስላለች? እስኪ ጥያቄ የኔ ፋሚሊ ልጁ ተሳዳቢ ነው እኮ ሙጢ የሆነ ወይ ኖ እኔ አልሳደብም። ኪዱ እኔ አልሳደብም። እንዶ የከተማ ልጅ ስለሆንሽ አከብራለሁ። ከዛ አሁን ነቅለው ወጣ ጮኸ 3 ጊዜ ጮኸ ወጣ አዲስ